ዲያብሎስ ማፈረበት እኛ አዳም ልጆች ክርስቲያኖች በከበርንበት ከፍ ከፍ ባልንበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀልና ማት በስመ አብ ድምፃችሁ ይሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ የአባቶቻችን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር በኃጢአት በጨረስነው በፈጸመው ዕድሜያችን ላይ ይችን ዕለት ይችን ሰዓት ጨምሮ ኃጢአት ከሞላበት ሰላም ከታጣበት ዓለም ወደ ቅድስናው ስፍራ ወደ ቅድስናው አደባባይ አሰባስቦ ሕያው ቃሉን እንድንሰማ እንድናመሰግነው እየፈቀደልን የአባቶቻችን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አመስግኖት ከፍ አደረጋቸው። እጅግ የተከበሩ አባታችን መልአከ አርያም መምህር ኪዳነ ቃል በለጠ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና የዚህ ታላቅ ሕዝብ ጠባቂ እጅግ የተከበሩ አባታችን መጋቤ ብሉይ ወሐዲስ መምህር ይልቃል የብርሃናት ዓለም ቅዱስ ጳውሎስና ቅዱስ ጴጥሮስ ቤተ ክርስቲያን ምክትል አስተዳዳሪ ክቡር መምህራችን መልአከ ሕይወት አባ ኃይለ ማርያም የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊ ክቡራን ሊቃውንተ ቤተ ክርስቲያን እንደ ሰማይ መላእክት በእግዚአብሔር መንበር ፊት ለምስጋና የምትቆሙ አይንተ እግዚአብሔር አባቶች ካህናት፣ ለተልእኮ የምትፋተኑ ላይካን ምስጢር ወንድሞቼ ዲያቆናት፣ የሰንበት ተማሪዎች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በወደደን ባፈቀረን ፍቅሩን ክብሩን በቀራንዮ ጎልጎታ መስቀል ላይ በገለጠልን በዓለም መድኃኒት በሰላም አለቃ በድንግል ማርያም ልጅ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? ያደረሰው ብቻ ይናገር። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ ያዘጋጀ የአባቶቻችን አምላክ የኛም አምላክ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ጠብቆቱ መግቦቱ ፍቅሩ ስለ ፍቅሩ ስሙ የተመሰገነ ይሁን። በድጋሚ አመስግኖት መድኃኔዓለምን ማን አደረሰን? ወገኖቼ መድረስ ቀላል አይደለም። ሰዎች በቤታቸው እያሉ እየሞቱ እየተገደሉ እየታረዱ ነው። ሰዎች ብዙ እቅድ ኖራቸው ብዙ ፕሮግራም ይዘው የነገዋን ዕለት እውላታለሁ ብሎ በሌሊቱ በዚያው ያንቀላፉ ብዙ ሰዎች አሉ። እኛ ሞተናል እንደ ወገኖች እዚህ የለንም። እኛ በሕይወት አለን የለንም? ማን ያኖረን? እግዚአብሔርን አመስግኖት ከፍ አደረጋችሁ። ስሙን ጠርተን የማንዘነጋት እማምላክ ወላዲተ አምላክ ቅድስተ ቅዱሳን ለቃል ርደት ለሥጋ ረገት ምክንያት የሆነች ሳሊተ ምሕረት አቁራሪተ መዓት እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አመስግኗት፣ እሷንም ከፍ አደረጋችሁ። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት እግዚአብሔር ያከበራቸው ክብረ ጸጋ የሰጣቸው ቅዱሳን ሁሉ የተመሰገኑና ስማቸው ከፍ ከፍ ያለ ይሁንልን። አመስግኑ። እንኳን ለዚህ ታላቅ ዕለት ለሐዋርያው ለቅዱስ ቶማስ የዕረፍት በዓልና ለጻድቁ አባታችን ለአቡነ ሀብተ ማርያም
የልደት በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። እግዚአብሔር ቢወድና ቢፈቅድ እንደ ጊዜው እንደ ሰዓታችን አንጻር እንደ ፀሐዩ ብርታት ታቦተ ሕጉን ያከበሩ አባቶችም ቆመው ስላሉ ሊቃውንቱም ሌሊት በአገልግሎት ስለቆዩ እጅግ በጣም ለተወሰነ ደቂቃ የእግዚአብሔርን ቃል ዕለቱን አስመልክቶ እንማማራለን። የምንማማርበት የትምህርታችን ርዕስም የሆነው በእናት ሆድ ሳልሰራ አውቄሃለሁ ይላል። በእናት ሆድ ሳልሰራ አውቄሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ተመዝግቦ የምናገኘው ኃይለ ቃል። ይህንን ኃይለ ቃል የተናገረው ሰማይን ያለ ባላ ምድርን ያለ ካስማ የፈጠረ ያዘጋጀ በሰማይ ያሉትን መላእክት በምድር ያሉትን ደቂቀ አዳም እንስሳቱን፣ አራዊቱን፣ ፍጥረታቱን ሁሉ የፈጠረ የአባቶቻችን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር የተናገረው ቃል በማኅፀን በእናት ሆድ ሳልሰራ አውቄሃለሁ የተባለ ለጊዜው ነቢዩ ኤርምያስ ሲሆን የቅዱሳኑን የእርሱን ፈለግ የተከተሉ እግዚአብሔር ጥሪ አድርጎላቸው እኔ ቅዱስ ነኝና ቅዱሳን ሁኑ፣ እኔ ንጹሕ ነኝና እናንተም ንጹሐን ሁኑ ያለውን ጥሪ ተከትለው ከኃጢአት ተለይተው ከበደል ተለይተው ከየዚችን ዓለም ጣዕሟን ንቀው ሕይወታቸውን ለእግዚአብሔር አሳልፈው የሰጡ በቅድስና ሕይወት የሚኖሩ ለቅዱሳን ሁሉ የተነገረ ኃይለ ቃል። ለጊዜው ይህ ቃል እንዳልኳችሁ በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል። የተናገረው ቃሉን የመዘገበልን በእናት ሆድ ሳይሰራ በእግዚአብሔር የታወቀ ከማኅፀን ጀምሮ የተቀደሰ ለአሕዛብ ነቢይ አድርጌሃለሁ ተብሎ የተነገረለት ነቢዩ ኤርምያስ ነው። ነቢዩ ኤርምያስ በትንቢቱ እንደዚህ አለ። ከእግዚአብሔር ተቀብሎ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ከእናት ሆድ ሳልሰራ አውቄሃለሁ፣ ከእናት ማኅፀን ከማኅፀን ጀምሮ ቀድሼሃለሁ፣ የአሕዛብ ነቢይ አድርጌሃለሁ ይላል ቃሉ። እኔ ደካማው በዚህ ኃይለ ቃል ቆሜ እንድማር እናንተም ተቀምጣችሁ እንድትማሩ እግዚአብሔር አምላካችን ይፍቀድልን። እንግዲህ በዛሬው ዕለት የምናከብራቸው የምናስባቸው ጻድቁ አባታችን አቡነ ሀብተ ማርያም የልደታቸው ዕለት ነው። ገድላቸውን ስናነብ ታሪካቸውን ስንመለከት እሳቸውም እንደ ነቢዩ ኤርምያስ ከማኅፀን ጀምሮ የታወቁ የተቀደሱ እግዚአብሔር የመረጣቸው እግዚአብሔር ያከበራቸው ታላቅ አባት ናቸው። አባታችን እናትና አባታቸው ፍሬ ቡሩክ ይባላል። እናታቸው ደግሞ ዮስቴና ትባላለች። ሀገራቸው በዚሁ በኢትዮጵያ በሰሜን ሸዋ በመንዝ አውራጃ ልዩ ስሙ ራሪ በሚባል ቦታ ላይ እንደሆነ ገድላቸው ይነግረናል። እነዚህ የተቀደሱ የቅዱሱ አባት ፍሬ ቡሩክና ዮስቴና እጅግ በጣም የተቀደሰ ትዳር የነበራቸው በእግዚአብሔር ሕግ ትእዛዝ የሚሄዱ በንጽሕና በቅድስና ይኖሩ የነበሩ ባለትዳሮች ናቸው። ትዳራቸው የተባረከ፣ ትዳራቸው የተቀደሰ፣ በትዳራቸው እግዚአብሔር የሚከብር መስጠት የሚያውቁ እግዚአብሔር የሚወደውን ነገር እነርሱ የሚወዱ
ወደው የሚፈጽሙ ታላላቅ ሰዎች ናቸው። ነገር ግን ልጅ አልነበራቸውም ይላል። የጻድቁ አባታችን እናት በውስጧ በልቧ መንፈሳዊ ሐሳብ መጣላት ይላል። ከቃሉ ጋር ናችሁ? ማን ከሁሉ እግዚአብሔር ከሁላችሁ ጋር ይሆን። መንፈሳዊ ሐሳብ በውስጧ መጣና ይህ ዓለም ላንቺ ምን ይሰራልሻል? ይህ ዓለም ላንቺ ምን ይረባሻል? ምን ይጠቅምሻል? ዓለምን ትተሽ ትዳርሽን ትተሽ ወደ ገዳም ግቢ፣ መንኝ፣ ይችን ዓለም ናቂያት የሚል ሐሳብ በውስጧ መጣ። እርሷም ይህንን ሐሳብ ተቀብላ በሌሊት ማንም ሳይመለከታት በሀገሯ ትይዩ ባለው በረሃ ሄደች። በዚያ በረሃ ውስጥም አንድ ያልተዘጋች ዋሻ አገኘች። ምን ይኖርበት ምን አይኖርበት ሳታውቅ ቀጥ ብላ ገባች ይላል። ወደዛ ወደ ዋሻው ከገባች በኋላ አንድ የከበረ ባህታዊ በትጋት መዝሙረ ዳዊትን የሚጸልይ አንድ ባህታዊ ተመለከተች። በተመለከተችው ባየችው ጊዜ ደነገጠች። ባህታዊውም ደነገጠ። ምትሃት መሰላው ነበረ። እንደዚህ አላት። በመስቀል ምልክት አማተበባት። የእግዚአብሔርን ስም ጠራባት። የእግዚአብሔርን ስም ጠርቶ በመስቀል ምልክት ሲያማትብ እንዳልሄደች ሲያይ ሰው እንደሆነች ክርስቲያን እንደሆነች አወቀ ይላል። በዚህ ጊዜ እንደዚህ አላት፣ ሰይጣን በውስጥሽ ክፉ ሐሳብ አግብቶብሽ ይሆን? ምንኩስናዬን ልታፈርሺ ወደዚህ እንዴት መጣሽ አላት። እሷ ግን ወደዚያ የሄደችው ማንም የለም፣ ከሰው ተለይቼ ከሰው ተገልዬ ይቺን ዓለም ጣዕሟን፣ ሀብቴን፣ ንብረቴን፣ ቤቴን ጥዬ እመንናለሁ ብላ ነበረ። ይህ ባህታዊ ተቆጧት። እርሷም ታሪኳን ነገረቻቸው። ታሪኩን እያሳጠርኩ ነው መደጉራችሁ። ታሪኳን ነገረቻቸው። እጅግ ባለጠጋ የከበረ ሕይወት እንደነበራ፣ ያማረ ትዳር እንደነበራ፣ እግዚአብሔርን በመፍራት እግዚአብሔርን በማክበር ትኖር እንደነበረች እኔ አለች የእግዚአብሔር የባህሪ ልጅ የድንግል ማርያም ልጅ የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማ ሴት አይደለሁም። እኔ ይችን ዓለም ንቄ ትቼ ልመንን የመጣሁት አለችው። ይህንን በሰማ ጊዜ እግዚአብሔር መንፈስ ቅዱስ በውስጡ የእርሷን ለእሷ የተፈቀደውን ነገር አመልክቶት እንደዚህ አላት፣ ወደ ቤትሽ ሂጂ፣ ወደ ሕግ ባልሽ ሂጂ፣ ወንድ ልጅን ትወልጃለሽ። ምን ትወልጃለሽ? ወንድ ልጅ ትወልጃለሽ። የምትወልጂው ልጅ ደግሞ እንደማንኛውም ሰዎች እንደሚወልዱት ያለ ልጅ አይደለም። ለዓለም የሚጠቅም ነው። ለምን የሚጠቅም? ልጆቻችንን ለዓለም እንዲጠቅሙ እግዚአብሔር ያደርግልን። ለዓለም የሚጠቅም ነው። ስሙ፣ ገድሉ፣ ትሩፋቱ እስከ ዓለም ዳርቻ የሚሰማ በአካል በሥጋ እያለ ወደ ሰማይ በተመስጦ ወደ ሰማይ ሄዶ የእግዚአብሔርን የአንድነቱንና የሦስትነቱን ምስጢር የሚመለከት ነው። በእግዚአብሔር በእግዚአብሔር ፈቃድ ደግሞ ሰዎችን ከሲኦል የሚያወጣ ጻድቅ ትወልጃለሽ አላት። በዚህ ጊዜ በውስጧ ያለው ፈቃድ ዓለምን ትዳሯን ትታ መመንኗ የእግዚአብሔር ፈቃድ እንዳልሆነ አውቃ ወደዚያ ወደ ተቀደሰ ትዳሯ ሄደች። ወደ ተቀደሰ ትዳሯ ሄዳ ማንም ሳያውቅ በሌሊት እንደወጣች ማንም ሳይሰማ በሌሊት ወደ ቤቷ ተመለሰች። በዚህ ጊዜ ከቆይታ በኋላ እግዚአብሔር የተናገረውን ቃል የማይረሳ የማያጠፋ መልአክ ስለሆነ ጻድቁ አባታችን አቡነ ሀብተ ማርያም ነሐሴ 26 ተጸነሱ። ነሐሴ 26 ተጸንሰው
በዛሬው ዕለት መልካቸው ደምግባታቸው እንደ ንጋት ኮከብ የሚያምር እጅግ በጣም የተዋቡ መልከ መልካም የሆኑ ጻድቁ አባታችን በዛሬው ዕለት ተወለዱ። አመስግኑት እግዚአብሔርን። ብዙዎች በዚህ ተደሰቱ። ዘመዶቻቸውን ጠሩ፣ ወዳጆቻቸውን ጠሩ። ጠርተውም ደስታ አደረጉ፣ ግብዣ አደረጉ። እነዚያም ሰዎች ደስ ተሰኙ። በዚህ ጊዜ እንደ ቤተ ክርስቲያናችን ሥርዓት እንደ መጽሐፍ ቅዱስ ትእዛዝ በ40 ቀናቸው ወደ ቤተ ክርስቲያኑ እንደወሰዷቸው ገድላቸው ይነግረናል። በዚያም ክርስትና ተነስተው ስም ሀብተ ማርያም ተብሎ እንደወጣላቸው ደግሞ እሳቸው ብቻ ሳይሆኑ ክርስትና ተነስተው ቆርበው ወላጆቻቸውም ቆርበው ወደ ቤታቸው ተመለሱ። እዚህ ጋር ወደኛ ሕይወት እንምጣ። ዛሬ ላይ በዜና የምንሰማቸው የሰውን ደም የሚያፈሱ ስልካችንን ስንከፍት የስልካችንን ስክሪን ስንመለከት ብዙ ሰዎች እንደሞቱ የሞቱትም ደግሞ በአሰቃቂ ሁኔታ እንደሆነ የምንሰማው ካልተቀደሰ ትዳር የወጡ ሰዎች ናቸው። ካልተባረከ ትዳር ወገኖቼ፣ ትዳራችሁ ሲቀደስ፣ ትዳራችሁ ሲባረክ፣ በትዳራችሁ እግዚአብሔር ሲከብር የምትወልዱት የምታፈሩት ፍሬ የተባረከ ይሆናል። ጻድቁ አባታችን ለእናንተ ይጠቅማሉ ተብሎ አይደለም የተወለደው። ለአባታቸው ብቻ እንደሚጠቅሙ አይደለም የተነገረው። ለምን ይጠቅማሉ አልኳችሁ? ለዓለም ይጠቅማሉ። ዝናቸው፣ ስማቸው፣ ገላቸው፣ ትሩፋታቸው በዓለም ዳርቻ እስከ ዓለም ዳርቻ ይሰማል። ከተቀደሰ ትዳር ስለተገኙ፣ ከተባረከ ትዳር ስለተገኙ። ዛሬ ግን የእኛስ ትዳር እንዴት የሆኑ ወገኖች የራሳቸውን ጠይቁ። ዛሬ የእኛ ትዳር ባለመባረኩ ከእኛ የሚገኙት ነፍስ የሚያጠፉ ሰዎች ይሆናል። እግዚአብሔር የማይወደውን ስራ የሚሰሩ ይሆናሉ። ራሳቸው ከእግዚአብሔር ተጣልተው የእግዚአብሔር ወገኖችን ያርዳሉ፣ ይገላሉ፣ በኃጢአት ሕይወት ይመላለሳሉ። ይህንን ስንል አዎ ክርስትና በዓለም ሳለ ስንኖር ፈተና አለብን። ይቺም አትቀበላቸው ይሆናል። ለእኛ ሐዘን ነው እነሱ መሞታቸው፣ ለእነሱ ግን ክብር ነው መታረዳቸው፣ ሰማዕትነት ነው። ግን ለእነሱ ወዮላቸው በሰማይ ቤት። ወገኖቼ ትዳራችሁን ጠብቁ። ትዳራችሁን በእግዚአብሔር አስቀድሱ። በትዳራችሁ እግዚአብሔር ይክበር። ሁሉ ይከናወንላችኋል፣ ሁሉ ይሆንላችኋል። አንዳች የምታጡት የለም። ጻድቁ አባታችን ከተባረከ ትዳር ተገኙ። ዛሬም በምልጃቸው ዛሬም በቃል ኪዳናቸው ብዙዎችን እያስማሩ ይገኛሉ። በነፍስ ብቻ አይደለም በሥጋም ጭምር። በእምነታቸው በሎሚ ፍሬያቸው ብዙዎች ተፈውሰዋል፣ ብዙዎች ድነዋል። መገኛቸው ምንጩ ያማረ ስለነበረ፣ መነሻቸው የተባለ ስለነበረ እሳቸውም ለእግዚአብሔር የተለዩ ሆኑ፣ ለእግዚአብሔር የተቀደሱ ሆኑ። ወደ ርዕሴ ልመለስና ትምህርቴን እጠቀልላለሁ። በእናት ሆድ ሳልሰራ ምን ብያለሁ? አውቄአለሁ። አዎ እግዚአብሔር የሚያውቀን ከተወለድን ብቻ በኋላ አይደለም። እግዚአብሔር የሚያውቀን ወደ ቤተ ክርስቲያን ስንመጣ አይደለም። እግዚአብሔር የሚያውቀን ክርስትና ስንነሳ አይደለም። እግዚአብሔር የሚያውቀን በዚህ ዓለም ስንኖር አይደለም። ቀድሞ ከመፈጠራችን አስቀድሞ እርሱ ሰሪያችን ስለሆነ፣ እርሱ ፈጣሪያችን ስለሆነ ቀድሞ ያውቀናል። ቀድሞውን ይለናል። ጻድቁ አባታችን ቀድመው በእናታቸው ሳይሰሩ በእግዚአብሔር የታወቁ ናቸው። ደግሞ እንደዚህ አላቸው፣ ከማኅፀን ጀምሮ ቀድሼአለሁ። ቅዱሳን፣ ይህ ለቅዱሳን ብቻ የተነገረ አይደለም ወገኖች። አዎ እኛ በእግዚአብሔር በማኅፀን በሆድ ሳንሰራ ያውቀናል። ግን ይህንን ቃል ተቀብለው
ይህንን ዓለም ንቀው የሚሻለውን ስለመረጡ ነው የተቀደሱት፣ ቅድስናቸውን ያጸኑት። ቃሉ ስለተነገረላቸው ብቻ አይደለም። እኛ ይህንን መጠበቅ ስላልቻልን እንጂ በእግዚአብሔር ዘንድ ከማኅፀን ጀምሮ የታወቅን እግዚአብሔር ከማኅፀን ጀምሮ ያውቀናል። የፈጠረን እርሱ ነው፣ የሰራን እርሱ ነው። ለእርሱ ክብርና ምስጋና ይሁን። ቅድም በዚህ በገድላቸው ስንመለከት በታምር 16 እና 17 ላይ አንድ ታምር አለ። ተመሳሳይ ስለሆነ አንዱ እናገራለሁ። አንዲት ሴት በዚህ በአስከፊው በካንሰር ሕመም በጡት ካንሰር ሕመም ተይዛ ትሰቃይ ነበረ ይላል። በዚህ በአስከፊ ሕመም እየተሰቃየች ሳለች በአካባቢዋ ወደሚገኝ ሐኪም ዘንድ ሄደች። ሄዳም ሐኪሙን እንዲያክማት መድኃኒትም ካለ መድኃኒት እንድታገኝ ካልሆነ ሕመሙን ስቃዩን የሚቀንስላትን መድኃኒት እንዲሰጣት ጠይቃ ሄደች። ያም ሐኪም ከተመለከታት በኋላ ቀጠሮ ቀጥሯት በቀጠሮ ቀን እንድትገኝ ከነገራት በኋላ ወደ ቤቷ ተመለሰች ይላል። ወደ ቤቷ ከተመለሰች በኋላ ግን ያንን የሐኪሙን ቀጠሮ አይደለም ለመጠበቅ የወሰነችው፣ ወደ ጻድቁ አባታችን ወደ አቡነ ሀብተ ማርያም ገዳም ሄደች። ምናልባት እግዚአብሔር ቢጎበኘኝ፣ ምናልባት እግዚአብሔር ቢመለከተኝ፣ ምናልባት እግዚአብሔር ከዚህ ስቃይ ቢገላግለኝ በጻድቁ ምልጃ በጻድቁ ቃል ኪዳን ብድን ብፈወስ ብላ ወደ ገዳማቸው ሄደች። ወደ ገዳማቸው ሄዳ መነኮሳትን አገኘች። መነኮሳቱም እንዲህ አሏት፣ ምናልባት በገዳማቸው የሚገኘው የሎሚ ፍሬ አለ። ይህንን የሎሚ ፍሬ እየጨመርሽ ጠጪው፣ ምናልባት ትድኚ ይሆናል። እግዚአብሔር ይጎበኝሽ ይሆናል። እግዚአብሔር ይመለከትሽ ይሆናል። እግዚአብሔር የስቃይሽን ጊዜ የስቃይሽን ወራት ያርቅልሽ ይሆናል፣ ይፈጽምልሽ ይሆናል ብለው ያንን የሎሚ ፍሬ ሰጥቷል። ያንን የሎሚ ፍሬ እንደጠጣች በውስጧ የተለየ ነገር ሲሰማት እንደዚህ ሳልድን አይቀርም አለች። ምን ሳልል አይቀርም? አበዛው ትምህርት ጨርሻለሁ። ምን ሳልል አይቀርም? ሳልድን አይቀርም አለችና በቀጠሮ ቀን ወደ ዶክተሩ ወደ ሐኪሙ ቤት ሄዳ ስትመረመር ከካንሰር ሕመም ነፃ ነሽ አሏት። ባረጋቸው አመስግኖ አዎ ጻድቁ አባታችን አቡነ ሀብተ ማርያም በጸሎታቸው በምልጃቸው በቃል ኪዳናቸው ዛሬም ሕዝቡን ከስቃዩ እያዳኑት ሕዝቡን ከስቃዩ እየፈወሱት ይገኛሉ። እኛም በዛሬው ዕለት ይህንን ልደታቸውን ስናከብር እንዲሁ አይደለም፣ የጻድቁን በረከት እናገኛለን፣ ከጻድቁ በረከት እንቀበላለን። ቃል ኪዳናቸው ለእኛ ይጠቅመናል፣ ለእኛ ስራ ይሰራልናል፣ ሕይወታችንን ያቃናልናል። ለምን ከተባለ ጻድቁ የእግዚአብሔር ቅዱስ ስለሆኑ፣ እግዚአብሔር የመረጣቸው፣ እግዚአብሔር ያወቃቸው፣ እግዚአብሔር ያከበራቸው፣ እግዚአብሔር ቃል ኪዳን የሰጣቸው ስለሆኑ እኛም ደግሞ በቃል ኪዳናቸው አመነን በምልጃቸው ተማጽነን ከለምናቸው እግዚአብሔር በረከት ረድኤት እናገኛለን። በእናትህ ወርሳን ሥራ አውቄአለሁ። ይቆየን።